እሺ እንኳን ደህና መጣችሁ። እኔ የምለው ስለ ሳይንስ ሰምቶ የማያውቅ ይኖር ይሆን እንዴ? ምናልባት አይ ዶንት ኖ ሰምቶ የማያውቅ በሆነ አጋጣሚ በተለያየ ሚንስ ሳይንስ የሚለውን ቃል ሰምቶ የማያውቅ የሚኖር አይመስለኝም። ግን ሳይንስ ምንድን ነው? ሳይንስ ኤግዛክትሊ ምንድን ነው? እንዲሁም ደግሞ መቼና የት ተገኘ? እስኪ በእነዚህ ጉዳዮች ዙሪያ ዛሬ እንነጋገር እስኪ። ምክንያቱም በተለያየ የመረጃ አማራጮች ሳይንስ የሚለውን ቃል በተደጋጋሚ እንሰማዋለን። ሶሻል ሚዲያ ሊሆን ይችላል፣ ማስ ሚዲያ ሊሆን ይችላል። በተለያየ መንገድ ሳይንስ የሚለውን ቃል በተደጋጋሚ እንሰማለን። ግን ለመሆኑ ሳይንስ ምንድን ነው? ብዙ ጊዜ ወደ አእምሯችን የሚመጣው ሳይንስ ሲባል በጣም ብዙ ፔጆች ያሉት መጽሐፍ ወይም ደግሞ ቀዝቃዛ የላቦራቶሪ ክፍል ነው ብዙ ጊዜ ወደ አእምሯችን የሚመጣው። ወይንም ደግሞ ነጭ ጋውን የለበሱ ሰዎችና ረጃጅም ቀመሮች ወይም ፎርሙላዎች ናቸው ወደ አእምሯችን የሚመጡት። ነገር ግን በጣም የሚገርመው ነገር ማለት ነው ሳይንስ ላቦራቶሪ ውስጥ አልተጀመረም። የተጀመረው የት ነው? ሳይንስ የተጀመረው የት ነው? ጥያቄ በመጠየቅ ነው ሳይንስ የተጀመረው። የሰው ልጆች በተለያየ የጊዜ አጋጣሚ፣ የህይወት አጋጣሚ፣ በተለያየ ዘመን ሰዎች የተለያዩ ጥያቄዎችን ተፈጥሮን ለመረዳት የተለያዩ ጥያቄዎችን በሚያነሱበት ሰዓት ነው ሳይንስ ተጀመረ የምንለው። ስለዚህ ምን ማለት እንችላለን? ሳይንስ በትምህርት ቤት ብቻ የምንማረው የትምህርት አይነት አይደለም። ሳይንስ በትምህርት ቤት ብቻ የምንማረው የትምህርት አይነት አይደለም። የትምህርት አይነት አይደለም ማለት ምን ማለት መሰላችሁ? በትምህርት ቤት ብቻ ልንማረው የምንችለው ነገር ብቻ አይደለም ማለት። በተለያዩ ህይወት አጋጣሚ ሳይንስን አፕላይ እናደርጋለን፣ እንተገብረዋለን። ስለዚህ ሳይንስ እውነትን ለመረዳት የሰው ልጆች የተለያዩ ጥያቄዎችን በመፍጠር ለጥያቄዎቻቸው ደግሞ መልስ ለማግኘት በሚያደርጉት ሂደት ሳይንስን አፕላይ እናደርገዋለን ማለት ነው። ስለዚህ እንደዚህ ብለን ባጭሩ ልንይዘው እንችላለን። ሳይንስ ምን ማለት ነው የሚለውን እንደዚህ ብለን ባጭሩ ልንይዘው እንችላለን። ሳይንስ ማለት ተፈጥሯዊውን ዓለም ተፈጥሮን ማለት ነው። ተፈጥሯዊውን ዓለም በምልከታና በሙከራ ዛት ሚንስ በኦብዘርቬሽን እና ሙከራ ደግሞ ምንድን ነው? ኤክስፐሪመንት ማለት ነው። ስርዓት ባለው መንገድ በስርዓት የማጥናት ሂደት ነው ሳይንስ ማለት። እደግመዋለሁ ይሄንን ነገር። ሳይንስ ማለት ተፈጥሯዊውን ዓለም በኤክስፐሪመንት እና በኦብዘርቬሽን ወይንም በምልከታ ስርዓት ተከትሎ በስርዓት የማጥናት ሂደት ነው። ስለዚህ በአጭሩ ለኛ ግልጽ እንዲሆንልን ደግሞ በእንደዚህ አይነት መንገድ መያዝ እንችላለን። ለምሳሌ ይሄ ተፈጥሯችን ወይንም አጽናፈ ዓለም የምንለው ነገር ተፈጥሮ ልክ እንደ እንቆቅልሽ ቢሆን፣ እንቆቅልሽ ማለት ጥያቄ ነው አይደለ? ልክ እንደ እንቆቅልሽ ቢሆን እሱን ለመፍታት ያን ጥያቄ ለመፍታት እኛ ደግሞ መርማሪዎች ብንሆን ያን ጥያቄ ለመፍታት መልሱን ለማግኘት መርማሪዎች የሆንበት መድረክ ነው ማለት ነው። ልክ ተፈጥሮን እንደ እንቆቅልሽ ብናያት እኛ ደግሞ የእንቆቅልሹን መልስ ለመስጠት መልሱ ላይ ለመድረስ የምንተጋ ብንሆን ልክ ሳይንስ ያንን መልስ ለማግኘት የምንጠይቀው ጥያቄና የምንሄዳቸው ፕሮሲጀሮች ያመለክተናል ማለት ነው ሳይንስ። ስለዚህ ዴፊኒሽኑን ደግመዋለሁ። ሳይንስ ማለት ተፈጥሯዊውን ዓለም በምን አልኳችሁ? በሁለት ነገሮች። ተፈጥሯዊውን ዓለም በሁለት ነገሮች ነው የምንቃኝበት። ሳይንስ ማለት ተፈጥሯዊውን ዓለም በሙከራ አንደኛ በሙከራ ዛት ሚንስ ኤክስፐሪመንት እና ደግሞ በምን አልኳችሁ? በምልከታ በኦብዘርቬሽን የማጥናት ሂደት ነው። በጣም ጥሩ። ለመሆኑ ግን ሳይንስ በዋናነት ምን ነገሮችን ያካትታል?
ዛት ሚንስ ፒላር ኦፍ ሳይንስ የሚባሉ ነገሮች አሉ። ሳይንስ የቆመባቸው ምሰሶዎች ሳይንስን እዚህ እንዲደርስ ያደረጉ ምሰሶች ወይም ፒላሮች ሳይንስ የተመሰረተባቸው ዋና ዋና ነገሮች የሚባሉ አሉ። 3 ናቸው። እነዚህም የመጀመሪያው ኦብዘርቬሽን፣ ልክ ቅድም እንዳልኳችሁ ኦብዘርቬሽን ነው። የመጀመሪያው ኦብዘርቬሽን ነው። ኦብዘርቬሽን ማለት ምን ማለት ነው አልኳችሁ? ዓለምን ያለምንም አድሎ መመልከት አንደኛው። ሁለተኛ ማስረጃ፣ በማስረጃ ላይ የተመሰረተ ነው ሳይንስ። የመጀመሪያው በኦብዘርቬሽን ነው አልኳችሁ፣ በምልከታ። ሁለተኛው ማስረጃ ነው። ማስረጃ ደግሞ ማለት ምን ማለት መሰላችሁ? ሊረጋገጥና ሊደገም የሚችል ነገርን ብቻ ማመን ማለት ነው ማስረጃ ማለት። ሶስተኛው ስኬፕቲሲዝም የሚባል ጥርጣሬ። ያ ማለት ምን ማለት መሰላችሁ? አዳዲስ መረጃዎች ሲገኙ ወይም ሲወጡ ሳይንቲፊክ ፕሮሲጀሮችን ተከትለው ሲመጡ የድሮ ሀሳቦችን ስህተት መሆናቸውን አምነን መቀበል አለብን። ለምሳሌ ይሄን እንደ ሀሳብ ልንገራችሁ። በድሮ ዘመን ለምሳሌ መሬት አትንቀሳቀስም፣ ፀሐይ ነች፣ በመሬት ዙሪያ የምትንቀሳቀሰው ፀሐይ ነች ብለው ያምኑ ነበር። ግን በሳይንሳዊ ግኝት መሬት እንደሆነች የምትንቀሳቀስ በፀሐይ ዙሪያ ፀሐይ ስቴሽነሪ እንደሆነች አንድ ቦታ ላይ የቆመች እንደሆነች በፀሐይ ዙሪያ ግን መሬትና ሌሎች ፕላኔቶች እንደሚንቀሳቀሱ ሲደርሱበት ያንን ግዴታ የበፊቱን ትተው አሁን በሳይንሳዊ መንገድ የተገኘውን ግኝት መቀበል ነበረባቸው ማለት። ልክ እንደዚያ ሁሉ አሁንም የበፊት ነገሮች በፊት እናምንባቸው የነበሩ ነገሮች በሳይንሳዊ መንገድ ዲስፕሩፍ ሲደረጉ ወይም ስህተት መሆናቸው ሲረጋገጥ አዲሱን ነገር መቀበል አለብን። በዚያ ላይ ነው ሶስተኛው የሳይንስ መሰረቱ የምንለው ስኬፕቲሲዝም የሚባለው ወይም ጥርጣሬ የሚባለው ይህንን ያሳያል ማለት ነው። ስለዚህ ሪቫይዝ ለማድረግ ያህል ሳይንስ በ3 ዋና ዋና ምሰሶች ላይ የቆመ ነው። ምልከታ አልኳችሁ፣ ማስረጃና ጥርጣሬ ማለት ነው። ይህን ሶስተኛውን ለመግለጽ ያህል በሳይንስ ውስጥ ፍጹም የሚባል ነገር የለም። ፍጹም እውቀት የሚባል ነገር የለም። ያ ማለት ምን ማለት መሰላችሁ? ገና ስህተት መሆናቸው ያልተረጋገጡ ሀሳቦች ናቸው እንጂ ያሉት ሳይንስ ስህተት መሆናቸው ሊያረጋግጣቸው ይችላል ማለት ነው። እነዚያን ሀሳቦች ሳይንስ ስህተት መሆናቸው ሊያረጋግጥ ይችላል ማለት ነው። ስለዚህ ሳይንስ ሁልጊዜም ራሱን እያረመ የሚሄድ የትምህርት አይነት ወይም ዲሲፕሊን ነው ማለት ነው። ሳይንስ ሁሌም ነው ራሱን እያረመ የሚሄደው። በጣም ጥሩ። ስለዚህ እስኪ ከላይ ጀምሬ ሪቫይዝ ላድርግላችሁ እስኪ ያየናቸውን ነገሮች ዛሬ ማለት ነው። የመጀመሪያው ሳይንስ ምንድን ነው የሚለውን ባጭሩ ሳይንስ ማለት ተፈጥሯዊውን ዓለም በምልከታና በሙከራ በስርዓት የምናጠናበት ሂደት ነው ብለናል። 3 የሳይንስ ምሰሶች ወይም ፒላሮችን አይተናል። ምልከታ፣ ማስረጃና ጥርጣሬ የሚለውን አይተናል። አሁን ደግሞ እስኪ ሳይንስ መቼና የት ተጀመረ የሚለውን እንይ። ሳይንስ መቼና የት ተጀመረ? እንግዲህ ይሄን መቼና የት ተጀመረ የሚለውን ከማየታችን በፊት እስኪ በራሱ ሳይንስ ከምን ተገኘ የሚለውን እንየው። ሳይንስ የሚለው ቃል በራሱ ቃሉ ማለት ነው ሳያንሺያ ከሚል የላቲን ቃል የተገኘ ነው። ሳያንሻ የሚል የላቲን ቃል የተገኘ ነው። እሱም ትርጉሙ እውቀት ማለት ነው፣ ወይም ኖሌጅ በእንግሊዘኛው ማለት ነው። ሳይንስ በአንድ ጀንበር የተፈጠረ ነገር አይደለም። የሺህ ዓመታት የሰው ልጆች የትግልና የፍለጋ ውጤት ነው። ያ ማለት ምን ማለት መሰላችሁ? የሰው ልጆች በብዛት ጉጉዎች ነን። አዲስ ነገር ለማወቅ እንጓጓለን። በዚያ ሂደት ውስጥ በምናልፋቸው ነገሮች አዲስ ነገሮችን ለመፍጠር በምናደርገው ውጣ ውረድ ያደገ ዲሲፕሊን ነው ሳይንስ እንጂ በአንድ ጀንበር የተገኙ ነገሮች አይደሉም። በጊዜ ሂደት የመጡ ነገሮች ነው። የሳይንስ ውጤቱ በሙሉ በጊዜ ሂደት የተገኙ ነገሮች ናቸው። እንደዚያም ይሁን እንጂ በጊዜ ሂደት የተገኙ ነገሮች ይሁን እንጂ ለሳይንስ ግን መሰረት የጣሉ 4 ዋና ነገሮች አሉ። 4 ያዙልኝ። 4 ዋና ነገሮች አሉ። መቼና የት ተጀመረ የሚለውን በምናይበት ጊዜ ማለት ነው።
የመጀመሪያው የጥንታውያን ጥበብ ወይም the ancient roots የሚባሉ ናቸው። እነኚህም በስነ ስርዓት ተጠንተው ለሳይንስ እድገት መሰረት ጥለዋል ከሚባሉ ጥንታውያን ስልጣኔዎች መካከል 3 ዋና ቦታዎች እናገኛለን። የመጀመሪያው ጥንታውያን ግብፃውያን ናቸው። ሁለተኛ ሜሶፖታሚያ ስልጣኔ ነው። ሶስተኛው ጥንታውያን ኢትዮጵያውያን ናቸው። የኛ ቅድመ አያቶች በጥንት ዘመን የነበሩ ኢትዮጵያውያንም ለሳይንስ መሰረት ጥለው አልፈዋል ማለት ነው። የጥንት ግብፃውያን በዋናነት ሲታወቁበት የነበረው በከዋክብት ምልከታና በቀን መቁጠሪያ የቀን ቆጠራን በማግኘት ነው። እንዲሁም ደግሞ የሂሳብ ስሌቶችን በመጠቀም ፒራሚዶቹን ገንብተዋል። ያ ማለት ምን ማለት መሰላችሁ? ግብጾች አሁንም ድረስ ለግብጾች ትልቅ የቱሪዝም ማዕከል በመሆን የሚያገለግለው ፒራሚዳቸው ዝም ብሎ እንዲሁ የተገነባ ነገር አይደለም። ሂሳባዊ ቀመሮችንና ስሌቶችን ተጠቅመው ነው ያን ፒራሚድ የገነቡት እንጂ ዝም ብሎ የተገነባ ነገር አይደለም። ስለዚህ በዚህ ምክንያት ጥንት ግብፃውያን እና ሜሶፖታሚያውያን በከዋክብት ምልከታና በቀን መቁጠሪያን በመፈብረክ ወይም በማግኘት እንዲሁም ደግሞ የሂሳብ ስሌቶችን በማግኘት ለሳይንስ መሰረት የጣሉ ነበሩ ማለት ነው። ኢትዮጵያውያንስ ምን አበርክቶ ነበራቸው? ኢትዮጵያውያን አባቶች ደግሞ የከዋክብትን እንቅስቃሴ በማጥናት ለግብርና እና ለዘመን አቆጣጠር ይጠቀሙበት ነበረ። ያ ኢትዮጵያውያን ሲጠቀሙበት የነበረው ለዘመን አቆጣጠር እንዲሁም ለግብርና ሲጠቀሙበት የነበረው በዘመናዊ አጠራር ምን እንለዋለን? አሁን ስነ ፈለክ ወይም አስትሮኖሚ የሚለውን ሳይንስ ኢትዮጵያውያን ሲጠቀሙት ነበር ማለት። በጥንት ዘመን እንግዲህ አስቡ፣ በጥንት ዘመን አስትሮኖሚ የሚለውን የሳይንስ አይነት ኢትዮጵያውያን ሲጠቀሙበት ነበረ። ለምን አልኳችሁ? ለግብርናና ለዘመን አቆጣጠር። ዛት ኢዝ ዋይ ኢትዮጵያ የራሷ የዘመን አቆጣጠር አላት የምንለው። በጣም ጥሩ። እንግዲህ ሳይንስ መቼና የት ተጀመረ የሚለውን ስናይ የመጀመሪያ ምን አልኳችሁ? ጥንታውያን ጥበብ ወይም በጥንት ጊዜ የነበሩ ጥበቦች ወይም አንሸንት ሩትስ የምንላቸው ናቸው ብያቸዋለሁ። ሁለተኛው ለሳይንስ መጀመር ትልቅ አበርክቶ የነበራቸው የግሪክ ፈላስፋዎች እና ምክንያታዊነት ነው። የግሪክ ከጥንታውያን ጥበብ ቀጥሎ ለሳይንስ እድገት መሰረት የጣሉት የግሪክ ፈላስፋዎች ናቸው። እነኚህም ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን አካባቢ በዋናነት ከግሪክ ፈላስፋዎች እንግዲህ ግሪክ በፍልስፍና በጣም የታወቀች ሀገር ነበረች በጥንት ዘመን ማለት ነው። ከነዚያ ፈላስፋዎች ውስጥ ምክንያታዊነት የሚለውን አይዲያ በማምጣት ታሌስና አርስቶትል የተባሉ የግሪክ ፈላስፋዎች በጣም ተጠቃሾች ናቸው። እነሱም ምን አሉ? ለሚሆነው ነገር ሁሉ ምክንያቱ አማልክት አይደሉም የሚለውን አይዲያ አዲስ አይዲያ ነው ያመጡት። ምክንያቱም ከዚያ ጊዜ በፊት ዛትሚስ ከ6ኛው መቶ ክፍለ ዘመን በፊት ሰዎች ምን ብለው ያምኑ ነበር መሰላችሁ? እያንዳንዱ ለሚፈጠረው ነገር ሁሉ ምክንያቱ አማልክት ናቸው፣ የአማልክት ፈቃድ ነው፣ የአማልክት ቁጣ ነው ብለው ነበር የሚያምኑት። ግን እነኚህ ሁለት የግሪክ ፈላስፋዎች በዋናነት ታሌስና አርስቶትል የተባሉ የግሪክ ፈላስፋዎች ምን የሚል አዲስ አይዲያ መጡ መሰላችሁ? ለሚሆነው ለሚፈጠረው እየተከናወነ ላለው ነገር ሁሉ ምክንያቱ አማልክት ሳይሆኑ ምንድነው አሉ? ተፈጥሮ ራሷ ናት ብለው ማሰብ ጀመሩ። ይህንንም ምን ብለው ገለጹት? ራሽናሊዝም ወይንም ምክንያታዊነት የሚል አዲስ ኮንሰፕት አዲስ አይዲያ አመጡ ማለት ነው። በምክንያት ነው እያንዳንዱ ነገር የሚፈጠረው። እኛ ብንመራመር ጥያቄዎችን ብናነሳ ተፈጥሮ ራሷ መልሱን ትሰጠናለች እንጂ የሆነ አካል የሆነ አማልክት የሚባሉ ነገሮች አይደሉም የሆነ ነገር የሚፈጥሩት የሚል አዲስ አይነት ሀሳብ አመጡ። ስለዚህም ከዚያ ጊዜ ጀምሮ በምክንያት ማመን አሁንም እኮ ሳይንስ ለሳይንስ ትልቁ
ቅድም እንዳልኳችሁ ዋና ምሰሶች ከምንላቸው ውስጥ አንደኛው ማስረጃ ነው ብያችኋለሁ አይደል? ማስረጃው ደግሞ ለምን ይጠቅመናል? ምክንያቱም እንድናውቀው ዋይ የሚለውን ነገር እንድንመልስ ያደርገናል። ስለዚህ እነኚህ የግሪክ ፈላስፎች ለሳይንስ ትልቅ አበርክቶ ነበራቸው የምንለው ለዚያ ነው። ምክንያቱም ምን አልኳችሁ? ሳይንስ በራሱ አሁንም ድረስ አሁን ዘመናዊ ሳይንስ ራሱ በምክንያት ነው የሚያምነው። ይሄንን በምክንያት ማመንን ግን ብለው የጀመሩት ወይም አንድ ብለው የጀመሩት የግሪክ ፈላስፎች ናቸው። ከክርስቶስ ልደት በፊት በ6ኛው መቶ ክፍለ ዘመን አካባቢ ማለት ነው። በጣም ጥሩ። ስለዚህ ሳይንስ መቼና የተጀመረ የሚለውን ስናይ የመጀመሪያው የጥንታውያን ጥበብ ነው ብያችኋለሁ። ሁለተኛው የግሪክ ፈላስፎች ናቸው ብያችኋለሁ። ሶስተኛው የእስልምና ወርቃማ ዘመን የሚባል አለ። ለሳይንስ እድገት መሰረት ከጣሉ ዋና ጥንታውያን ስልጣኔዎች ወይም ጥንታውያን ሁነቶች መካከል የእስልምና ወርቃማ ዘመን የሚባል አለ። በዚያ ዘመን የሙከራ ሳይንስ የሚባል ነገር ወይንም ሳይንቲፊክ ሜተድ የሚባል ነገር ፈጠሩ። ይህንን ሳይንቲፊክ ሜተድ ለመፍጠር ደግሞ ከተጉ ጥንታውያን ሊቅ ማለት እንችላለን። ጥንታውያን ሊቆች በእስልምና ወርቃማ ዘመን በሚባለው ጊዜ ማለት ነው ኢብን አልሃይሰም የሚባሉ ሳይንቲስት ወይንም የሳይንስ አባት አንድን ነገር ዝም ብላችሁ አትመኑ፣ በሙከራ ወይንም በኤክስፐሪመንት አረጋግጡ የሚለውን መጠሪያ አጠናከሩ። ስለዚህ ይሄ ሳይንቲፊክ ሜተድ የሚለውን ነገር በመፍጠር በኩል ኢብን አልሃይሰም ስማቸውን እንዳትረሱ፣ ኢብን አልሃይሰም የሚባሉ የሙስሊም ሊቅ ሳይንቲፊክ ሜተድ የሚባለውን ነገር አመጡ ማለት ነው። እዚህ ላይ የምንይዘው ነገር ልክ በግሪክ ፈላስፎች ዘመን ራሽናሊዝም ወይም በምክንያት ማመን የሚለውን ፈጠሩ። በእስልምና ወርቃማ ዘመን ደግሞ ኤክስፐሪመንት ያማን ሙከራ፣ በሙከራ አንድን ነገር ዝም ብላችሁ አትመኑ፣ ሙከራ አድርጋችሁ በሙከራ አረጋግጣችሁ ነው ማመን የሚለውን ነገር ደግሞ በእስልምና ወርቃማ ዘመን ወይም እነ ኢብን አልሃይሰም ፈጠሩ ማለት ነው። በጣም ጥሩ። ስለዚህ ወደ አራተኛው እንሂድ። አራተኛው ደግሞ ልክ የኢንዱስትሪ አብዮት፣ የግብርና አብዮት፣ የተለያዩ አብዮቶች እንደምንለው ሁሉ ሳይንቲፊክ አብዮት የሚባል ወይም ሳይንቲፊክ ሪቮሉሽን የሚባል ነገር ነበረ። ከ6ኛው ክፍለ ዘመን ጀምሮ እንደነ ኮፐርኒከስ፣ ጋሊሊዮ እና ኒውተን ያሉ ሊቃውንት ዓለምን የምናይበትን መንገድ ቶታሊ ነው የቀየሩት። በምን አልኳችሁ? በሳይንቲፊክ ሪቮሉሽን ዘመን ማለት ነው። እነሱ ካነሷቸው በጣም ዓለምን በዚያ ዘመን ሾክ ካረጉ አይዲያዎች መካከል መሬት የማዕከልነቷ ቦታ ተነስቶ ፀሐይን እንደምትዞር በተጨባጭ ማስረጃ አረጋገጡ። ዛት ሚንስ መሬት ስቴሽነሪ አይደለችም፣ አንድ ቦታ ላይ የተቀመጠች ነገር አይደለችም። በፀሐይ ዙሪያም ትሽከረከራለች። ፀሐይ ነች አንድ ቦታ ሆና መሬትና ሌሎች ፕላኔቶች ፀሐይን የሚሽከረከሯት እንጂ መሬት በመሬት ዙሪያ ፀሐይ አትሽከረከረም የሚል አይዲያ ሲያመጡ ያኔ ሳይንስ በጣም ተቀጣጠለ። በዓለም ዙሪያ ሳይንሳዊ ምርምሮች በጣም ይካሄዱ ጀመር ማለት ነው። መቻልኳችሁ ከ16ኛው ክፍለ ዘመን ጀምሮ ስፔሻሊ እነ ኮፐርኒከስ፣ ጋሊሊዮ እና ኒውተን የተባሉ ሳይንቲስቶች ማለት ነው። ስናጠቃልለው ማለት ነው። ስለዚህ ባጭሩ ሳይንስ የጀመረው የሰው ልጅ ለምን ብሎ ጥያቄ መጠየቅ ሲጀምርና ለጥያቄው ተፈጥሯዊ ማስረጃ መፈለግ በጀመረበት ቅጽበት ነው ማለት ነው። ስለዚህ ዛሬ የምንጠቀምባቸው ስልኮች፣ ኮምፒውተሮች፣ ቴሌቪዥን፣ አውሮፕላን፣ መኪና እና እንዲሁም ሌሎች ሁሉ የሳይንስ ውጤቶች የእነዚህ የጥንታውያን ሳይንቲስቶች ጥያቄ የመጠየቅ ውጤቶች ናቸው። መሰረቱን የጣሉት እነኚህ ጥንታውያን ሳይንቲስቶች ናቸው ማለት በጥንት ዘመን የነበሩ ጥንታውያን ሳይንቲስቶች ለመጀመሪያ ጊዜ ለምን ብለው እንዴት ብለው ጥያቄ የጠየቁ ሰዎች ናቸው ማለት ነው። ለሳይንስ መሰረት የጣሉት ማለት ነው። በጣም ጥሩ። ስለዚህ ዛሬ ሳይንስ ምንድን ነው?
የሳይንስ ዋና ዋና ምሰሶች ምንድናቸው፣ እንዲሁም ሳይንስ መቼና የት ተጀመረ የሚሉ 3 ነገሮችን አንስተን ተነጋግረናል። እኔ ኢንዲቴል ስለሄድኩባቸው አሁን እንደገና ሄጄ እንትን አላደርገውም። ግን እናንተ ሁሌም እንደምታደርጉት ማስታወሻችሁ ጋር የጻፋችኋቸውን ነገሮች ሪቫይዝ አድርጉ። ጥያቄ ካላችሁ ደግሞ ኮመንት ሴክሽኑ ላይ ኮመንታችሁን ጥያቄያችሁን መጠየቅ ትችላላችሁ። በሚቀጥለው ሳይንስ ለምን አስፈለገ የሚለውን ኢንዲቴል ይሄድበታለሁ። እስከዚያ ድረስ ግን እናንተ በራሳችሁ ለምን እንዳስፈለገ እስኪ ራሳችሁን እየጠየቃችሁ የተለያዩ ነገሮች ሪፈር እያደረጋችሁ አንዳንድ ነገሮች ላይ ደርሳችሁ እንገናኝ በሚቀጥለው ቪዲዮ ማለት ነው። ሼር፣ ኮፒ ሊንክ፣ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው እንገናኛለን። እስከዛው ሰላም ሁኑ።